መተኛት አልቻልኩም ነው ያለው። ሙሉ ሌሊት ነው ያለው። This is EJ Piu ምናልባት ማለት ነው ይሄን ቪዲዮ ዝም ብላችሁ ከፍታችሁ እዚህ በፊት ቲክቶክ ላይ ላታቁኝ ትችላላችሁ እና ለማታቁኝ ምናምን ኢጄ ይባላል። በ17 አመቱ ከቤት ወጥቶ ተከራይቶ ብቻውን የኖረ ራሱን ለመለወጥ የሚሞክር ታዳጊ ነኝ። ቲክቶክ ነበረ የምሰራው፣ ወደ ዩቲዩብ አሁን እየገባን ነው። ያው ለማታቁኝ ሰዎች ከዚህ በላይ ምንም ልነግራችሁ አልችልም። ብቻ ዛሬ ምን ለማድረግ አስቤያለሁ። ቲክቶክ ለ4 ወር አቁሜ ነበር። ማለት የሆነ ቀልድ ምናምን አይነት ነገር ለተወሰነ ጊዜ እየሰራው ቆየሁኝና አቆምኩና ቭሎግ ጀመርኩኝ ማለት ነው። እና ቭሎግ ብቻ እየሰራው ከቤት ስወጣ ምናምን እንዳለ ፎከሴን እሱ ላይ አደረኩኝና ለ4 ወር ምናምን አቁሜ ነበር ኮንቴንት መስራት ማለት ነው። ቲክቶክ መልሰን እንጀምራለን። ለመጀመር የሚያስፈልጉኝ ብዙ መግዛት ያለብኝ ምናምን ነገሮች አሉ። እሱንም አብረን እንገዛዛለን። እና አንደኛ ምንድነው የሚያስፈልገኝ? ግሪን ስክሪን ነው። ብዙ ጊዜ ቪዲዮዬን ያያችሁ ሰዎች ካላችሁ ከኋላ የሆነ ቦታ ላይ ሆኜ ነው ቪዲዮ የምሰራው ምናምን እዚህ ጋር አስቀምጥላችኋለሁ። እና ግሪን ስክሪን ያስፈልገኛል። ግሪን ስክሪን ጀስት ጨርቁን ገዛውና ለጥፌው በቃ ባክግራውንዴን በቀላሉ ለመቀየር ምናምን። ሌላ ደግሞ ምንድነው የሚያስፈልገኝ? ሪንግ ላይት ተሰብሯልና ላይት መግዛት አለብኝ። ላይት በጣም ውድ ነው፣ ያ በጣም ውድ ነው። እና ምን አሰብኩኝ? ላይቱን የሆነ በፎይል ምናምን የሚሰሩት ነገር አለ። የሆነ ፎይል አለ። ከዛ እንደዚህ ታረገውና መሃሉ ላይ አምፖል ምናምን ከተ ማቀፊያ ምናምን እሺ፣ አላቅም እንዴት እንደሚሰራ ግን ጀስት ቱቶሪያል እያየው ምናምን ላይቱን ገጣጥመዋለሁ። ላይት አፎርድ ማታረጉ ሰዎችም የኔን እያያችሁ ምናምን አብረን እየሰራ ነው። እንደዛ ለመስራት እንሞክራለን ማለት ነው። ልብሴን ለባበስኩኝ ምናምን አንድ ሳልነግራችሁ የረሳሁት ነገር አለና ልብሴን እየለባበስኩት ነው ትዝ ያለኝ። እዛ ሰዓት ላይ የሆነች መገዛት ካሜራ ነበረች፣ ለኔ አይደለም ለሌላ ሰው ነው። እና እሱን ካሜራ መግዛት እንደነበረብኝ የረሳሁት ልብሴን እየለበስኩ ነው ትዝ ያለኝ። ቀጥታ ሄጄ ግሪን ስክሪን ምናምን ልገዛው ነበረ። ያን ካሜራ ለመግዛት ወጣው ማለት ነው። እና እንደዚህ ካሜራዎች ምናምን አገኛለሁ እና የኔ ካሜራ ኳሊቲውን እንደምታዩት ነው። ልብስ ስቀይር ምናምን ነገር ራሱ በቃ ጨለማ ነው። ከቤት ወጣው 14 ደረጃ ሙሉ ወደ ታች ወረድኩኝ። ከዛ ሳስበው ቁርስ ሳልበላ ነው የወጣሁት እና ቁርስ ልበላ የሆነ ምግብ ቤት ብዬ እገባለሁ። ማንም ባገኝ አሪፍ ነው። ሩሜቲን እኔ ቤት የተኛ ነኝ መሰለኝ ከዳኝ። ከዛ አዘዝኩኝና ፍርፍር በላው ምናምን ትላለች። ፍርፍር በሻይ ምንድን ነው የገጠመኝ በዛ ሰዓት? እዚህ ጋር ጃው ነው የሚባለው ይሄ ኤ ፓርት፣ ይሄ ሎክ ነው ምንድን ነው የሚሆነው ስሙን አላውቀውም። እዚህ ጋር የሆነ ዲስክ አለ እዚህ ጋር እና ዲስኬ እንዲወጣ ነገር አለና እንደዚህ ሆንኩኝ ማለት ነው። እየበላው እያለ እያኘኩኝ እያለ ከዛ በቃ በጣም ያማል። ምን እየሆንኩ እንደሆነ አልገባኝም ነበር። ያው ግን ምንም እያሽቃበጥኩ ነው። አንዳንዴ ይገጥመኛል፣ ኖርማል ነው። እንደዚህ ይሆናለሁ ምናምን ከዛ ስታክ አፍ ያልከፈት ይለኛል ምናምን። ቁርሴን በልቼ ወጣውኝና ማለት ነው። ኳሊቲው ምንድነው እስካሁን አልተደረኩም። አክቹሊ ከዋጋው ጋር ከገዛውበት ዋጋ ጋር ፌር ነው ካሜራው፣ ግን በቃ ብዙ መቸኮል አልነበረብኝ። በጣም ትንሽ ብር ነው የገዛሁት። ከዛ ደርሼ ካሜራ የሚሸጥልኝ ሰው ስጠብቀው ነበር ምናምን። መኪና ነበረው፣ በመኪናው ምናምን መጣና ካሜራው ምናምን አየሁት ምናምን ነገር። ከዛ ላይ ካሜራውን እያየሁት እያለ የሆነ ስልክ ተደወለ። ገስ ዋት ምን እየጎተ አይሰማም። ጠረጴዛ ይበል ምን ይበል ብቻ የሆነ ነገር እየጎተቱ እቃዬ እንትን እያንጓጉ ነው የሚያድሩ። መተኛት አልቻልኩም ነው ያለው። ሙሉ ሌሊት ነው ያለው። መቼ ነው ማለት የተጎተተ ምናምን? አሁን ይደወለልኝ። አሁን እኮ ነው የደወለልኝ። ይሄን ያህል እንደሚረብሽ ደግሞ አላውቅም እንዴ። እና ቤት ውስጥ ረበሻችሁ ምናምን ታንጫጫላችሁ፣ ጠረጴዛ ዝም ብላችሁ እያስጠጋችሁ ምናምን። አይ ቲንክ እንደዚህ ሳረግ እታች ነው የከሰሰው። እንደዚህ ሳረግ ይንቀጠቀጣል መሰለኝ እነሱ ከላይ። እኔ አልገባኝ። ይሄ ኮንዶሚኒየም ጠረጴዛ እያንጫጩ ነው የሚውሉት፣ የሆነ የሚፋፋቅ ነገር አለ ምናምን ብሎ ከሰሰን ማለት ነው። ከታች የሚኖረው
ብቻ ወደ ካሜራው ስንመለስ ዲጂአይ ነው። ይህም ብዙ ጊዜ ክሬተሮች ምናምን ይዘው ታውቁታላችሁ። እሱን ነው ምናምን ነገር ገዛውኝ። የኔን ካሜራ ሳየው ጅብስስ አለብኝ። በቃ ይከተላል ካሜራው እየቀረጸ ማለት ነው። እሱ ነገር ብርቅ ሆኖብኝ በቃ ከዛ ግሪን ስክሪኔን ለመግዛት ወደ መገናኛ ሾላ ገበያ ሂድ ተባልኩኝ። ይሄ ድምፅ አለው። የኔ ቢሆን በጣም ደስ ይለኝ ነበር፣ ግን ለሰው ነው የገዛሁት። የኔን ኳሊቲ ግን አይታችሁታል። አሁን ይውላችሁ ወዜ ምናምን መጣ። በቃ ያኛው ድምፅ ሪከርድ አያደርግም፣ እንዲህ ፍን ነገር ያደርግባችኋል። ለግዴ በቮይስ ኦቨር አደርገዋለሁ ምናምን ነገር። ግሪን ስክሪን ምናምን ነገር እገዛለሁ፣ ፕላስ ላይትስ። ብቻ በጣም አዛውኝ ነው ያገኘሁት ምናምን ነገር። ይሄን ካሜራ የገዛሁለት ሰው ምን አለኝ፣ 1 2 3 ቀን ምናምን ዝም ብለህ የራስን ቭሎግ ምናምን ስራበትና ከዛ ስጠኝ ምናምን። ከዛ ግሪን ስክሪኑን ለመግዛት ሄድኩኝ ማለት ነው። እና ታክሲ ውስጥ እያለሁ ማለት ነው ትኩረቴ ሙሉ በቃ ካሜራው ላይ ነው፣ እያየሁት ነው፣ ስልኬ ላይ ነው ምናምን። ምንም ዝናብ እየዘነበ እንደሆነ ትዝ አላለኝም። በቃ ምንም ልክ ትንሽ ጃኬት የውላ ውሃ ነክቶታል። ምንም ትዝ አላለኝም። እና ልክ ስወርድ ዝናቡ ቀጠቀጠኝ። ከዛ በቃ ሮጪ ምናምን ነገር መጠለያ አገኘሁኝና ችግር አለብኝ። ሁሌ ዝናብ እንደጠጣሁ በጋ ላይ ራሱ የሚዘንብ ዝናብ ከስንት አንድ የሚዘንብ ዝናብ አያመልጠኝም። አንደኛ ዝናቡ ከነካኛ ይቀር እንደዚህ ሆኜማ አልጠለልም አልኩኝና ስለ ራበኝ ምሳ ልበላ ወደ ራንደምሊ ያገኘሁበት ቦታ ሄጄ ጠዋትም በትክክል ስላመመኝ ምናምን ቁርስ ስላልበላው አይ ጋራ ኢት በጣም ነው ያናገው። እንደተፈጠረ ታውቃላችሁ። ላይክ ዝናብ ጠጣሁኝና ምን አይነት ማይሆን ጊዜ ላይ እንዴት ነው ዝናብ አንድ ደቂቃ ዘነበ ሳያመልጠኝ ተኮይ ታክሲ ይዤ ማይሆን ቦታ ወርጄ ዝናብ ጠጣሁ። ሆን ብዬ ነው የሚመስለው። በቃ ስለሱ እያወራሁ ነው። እዚህ ካሜራውን ገና መግዛት ሄዱ። ምንም አውቀው ነገር የለም ስለ ካሜራውን አስቀምጬ ታይም ላፕስ ነው እና ታይም ላፕስ ላይ አድርጌ እየለፈለፍኩ ነው። ዝናብ ጠጣሁ ብላ 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 ቭሎግ ነው በቃ መንገድ ላይ እየቀረጽኩ ነው እየገባ ያለሁት ምናምን። ይሄ ሁሉ ታይም ላፕስ ነው የተቀረጸው። አሁን ግሪን ስክሪን ጨርቁም ማለት ነው ፍለጋ ላይ ነው ያሉት። የት ነበር ያሉት? ብቻ ገና ካሜራውን ከመግዛት የቪዲዮ ላይክ ልፈልግ ብዬ ተንቀልቅዬ ማለት ነው በጣም ብዙ ቪዲዮ እየቀረጽኩ መስሎኝ ሳይቀረጽ ዝም ብዬ እየለፈለፍኩ ምናምን እንትን ብዬ ነበር። ጸዴ ሞመንቶች የቀረጽኩ መስሎኝ ምንም ማድረግ አይቻልም። ያው እስኪለመድ የሚያናደው ነገር ደግሞ ልክ እንደለመድኩት ካሜራውን ለባለቤቱ የምመልሰው ነገር አይ ቲንክ ዲስ ኢዝ ሾላ ገበያ። ጉግል ማፕ እዚህ ነው ያመጣኝ እንግዲህ እና ግሪን ስክሪኑን ልንገዛው ነው። ሌትስ ጎ። ኦል ኦቨር ማዩ ቀሚስ ብቻ ነው። ስቲል ምንም አላየሁም። አባት ሰላም ነው። ኖርማል ጨርቅ የት ነው ማለት ነው? ዝም ብሎ ጨርቅ አረንጓዴ ጨርቅ ፈልጌ ነበር። ኦኬ ኦኬ ቴንክ ዩ። ሰላም ኦንላይን ዲጂታል ኦንላይን ጨርቅ ፈልጌ ነበር አረንጓዴ። አይ ዝም ብሎ ጨርቅ ፈልጌ ይሄ ምናምን
የጨርቅ ሱድ ነው መጠን ወደ እንትን እዚች መሀል ያለችውን ጨርቅ ኖርማል በሜትር አባ መሀል ያለው የለ የሆነ ሎሚ ከለሩ እሱን 4 ሜትር ስንት ነው ገብሬሽ? ስንት ነው ያልከው? ይሄ 4 እስቲ ይሄ አሪፍ ነው። 5 ሲሆን 2 ተኩል አለ 2 ተኩል ሆነ ለሚዋ ነው ይሆናል። ከዛኛው ይሻላል። ለቪዲዮ ነው። አሪፍ ነው እሱ። ይሄኝ ይሻላል። ይሄ ነበር ወደድ ባል ያኛው የቱ? ይሄ ይሻላል እንዴ? ብዙ እኮ ነው የሚያየው። እሺ እቺ ስንት ነች? እቺ 170 ነች። በዛን ሰጠህ በሜትር 170 ይሻላል። እንደገና ደግሞ ሰፊ ነው። ሜትር ከ80 ያለው ወደ ጎን ሰፊ ነው። ቆንጆ ነው። ለምትፈልገው ነገር ከበር ያደርግልሃል። ኦኬ እሺ 4 ሜትር ይኖራል። ስንት ነው ማለት? 8 ከ50 አባይ 8 ከ50 4 ሜትር ስንት ነው? 4 ሜትር እናስባለን እናስብልሃል። 2 ከ50 አይሆንም እንዴ? ባይቆራረጥ አሪፍ ነው። ኧረ አንድ ረጅም ነበር የፈለኩት። በቃ እንፈታለን አይሆንም ወይ የሆነ እንዳልተቆረጠ ምናምን ሆኖ መለጠፍ እችላለሁ? እሱማ ይሰፋል። ሰፋላል የምን ካሜራ ነው? የፈለገልህ ይሄ ዝም ብሎ የዚህ ስንት አድርገው እሱ ሰርቸው ነበር። 2 ሜትር እንዴ ወይ 3 ሜትር የሆነና ቁመቱ ከዛ መሬት ላይ አንድ 2 ሜትር ምናምን እንዲተርፍ ምናምን ነው። 2 ከ50 አይ እንደዛ ነገር እንደዚህ ሙሉ 4 ሜትር የለማ 2 ከ50 ነው ቁመቱ። 80 ቆንጆ ነው። በአንድ ላይ ይሰጣል። ኦኬ ሲሰፋ ግን አያስታውቅም። ምን ወደ ውስጥ አይደለም ተገልብጦ ነው የሚሰራው። አይ የሆነ መስመር ምናምን አይኖረውማ። እሱማ መሰፋቱ ያሳይሃል። እናሳይህ አይደለ? ወይ ላሳይህ እንዴት እንደሚሰራ። ይሄ አለ አይደለ? እንዲህ ሆነት ሲሰፋ እንደዚህ ሆነ ይሰፋል አይደል? ኦኬ ከዛ ሲከፈት ምናምን በዚህ አይደል? እንደዚህ ሆነ። ይሄ ነው በቃ ይሄ አይነት ማለት ራሱ። ኦኬ እስቲ አሁን ይሄ የተሰፋው ያስታውቅም ነው? በዛኛው በኩል ይሄ ነው። በዚህ በኩል ያስታውቅም ነው? አያስታውቅም። ወደማ ወደ ግንብ ነው የምታደርገው። አቤት ተባብር ለላከል ያው እሺ ስንት ገብታ? 4 እንደዚህ ነው የሚሆነው? 5 አይታይም ብዙ 590 ስንት ነው አለት? አመሰግናለሁ። እሺ ይሄ አይታይልህም እኮ። ኦኬ ምንድን ነው ስሙ? ባይ ይሄ ካሜራ ነው እንዴ? ካሜራ ማለት ነው አለ የሚባል ስንት ነው ዋጋው? እንግዛባችሁ ይሄ ካሜራ የቱ ነው? 250 ይሄ ነው። 2 ተኩልና 30 ይላል እሱ። 2 ተኩልና 2:30 ምን አልሽም? አይ በቃ አስቀምጡ። እሺ በአወጀ ሊሰራ ካልሽ እንሰራልሻለን። ይችላል። ቁመቱ የቱ ፓርት? ይሄ በኩል ነው ቁመቱ? ወደ ላይ እሱ ነው። እሱ አንዱ ወይ ሳይሰፋም መውሰድ ይችላል። ወሰደውና ይኸው ምን ይላል? ይሄ ደግሞ ይሄው ይሄ ነው ቁመቱ። ይሄ ነው በቃ ሁለቱንም መውሰድ ይችላል። ሁለቱን ሰደው ሳይሰፋ ማለት በቃ አርጉልኝ። ስንት ነው? 2 ከ50 እና 2:30 2 ከ50 እና 2 ከ30 4 ከ80 የሚሆነው ተጠቀምበት። እንዴ 816 ብር። ስልኬ ዘግቷል ግን ለመክፈል እየቀረጽኩ ነበረ። የምንድን ነው ቅርጹ? እኔም ቀረጽከኝ እንኳን ራሴን እየቀረጽኩ ነበር። አሪፍ እና ይሄን ስልኬ ዘግቷልና ቻርጅ ታደርጋላችሁ? ቻርጀር ይዣለሁ።
ሳይነስ ሩቆን ሄደዋል። በእናትህ እንደው የሳይነስ ሄደዋል። በእናትህ ምን አይነት ነገር ነው ቴክኖሎጂ? አዎ አመለጠን እኮ በእናትህ። መቼ እንደርስበት ነው ታዲያ? ብቻ እንደዚህ ትንሽ የሆና ተቀርጣለች። አረ በጣም አሪፍ ነው። ይኸው ቻርጀር በሄድክበት ከለር አያመልጥህም ማለት እኮ ነው። በዚህ የተረኩት በሄድክበት አያመልጥህም ማለት እኮ ነው። ዝም ብዬ ነው የምቀርጠው። በጣም አሪፍ ነው። ማነሽ ሞባይሏስ? ጨርሳለች እናቴ። ቻርጅ ዘግቷል። አታሳድርም። እንደዚህ አፕል የሚባሉ ደግሞ እንደዛ ነው፣ ቶሎ ይጨርሳሉ ነበር። ባትሪ ቶሎ ነው የሚጨርስ። መጥፎች ናቸው። ባትሪያቸው አይፎን የሚለቀቅ ነው አረ የእርሶ ፊትም ታይቷል እኮ። መቼ? ቅድም እቃውን ሲያዩት ችግር አለው? እዛ ታየ? ይታያል፣ ዩቲዩብ ላይ ይታያል። ምን ይሄ ነው? እንደዚህ እንትን ሲሉስ ሲያስተናግድ ሽማግሌ ታያ። ኧረ አሪፍ ነው። ችግር በምን እንደሚታየው? በዩቲዩብ ምን ለማድረግ ያው ሰው ያያል። ቀርጽ እንዲያው እንደዚህ ታደርጋለህ? አይ ችግር የለውም፣ አሪፍ ነው። እንደውም እዚህ ይሄን ቤት አይተውታል፣ ይመጣሉ፣ ሊገዙ ይመጣሉ። አራራራ ስልክ ከፈተች። ጠብቃት ትንሽ ሰብስብ። ቴሌ ብር አላችሁ? የለም አካውንት ብቻ። አስር ሺህ 815 ብር ዝም ብዬ 850 ብር ልለክ። ይኸው ልክ ያለው። እሺ ገባ። ምን እኔ እንጃ አላወኩም። ስናገር የገባ የወጣ እያልኩ ድምጽ ያስተላልፋል እንዴ? ድምጽ አመሰግናለሁ። ስለተቸገርኩ ነው የሰጠው። ቴንክ ዩ። በቃ ይበቃል ስልኩ። ከከፈተልኝ ይበቃል። እሺ መልካም ቀን። ምን እንዳደረገ ታውቃላችሁ? ግሪን ስክሪኑ ዋጋው የመጣው ማለት ነው 817 ብር ነበረ። ከዛ ዝም ብዬ 850 ብር ላኩኝ ማለት ነው። ከዛ ሰውየው እንትን በካሽ 50 ብር መልሳለህ ምናምን ብሎ 50 ብር ሰጠኝ። 17 ብሩን ተውኩልህና 50 ብር ደግሞ መልስ ነው ምናምን ብሎ ሰጠኝ። እኔ እንትን ነበረ ያስቡ ዝም ብዬ በቃ ጨመር አድርጌ መላኪ ነበረ ለታክሲ ይሆናል ምናምን ብሎ እንትን አለኝ። ናይስ ነው ሰውየው በቃ። እና ደግሞ ግሪን ስክሪንም ኤኒቲንግ ጨርቅ ምናምን መግዛት ከፈለጋችሁ ብዬ በነገራችሁ ደስ ይለኝ ነበር፣ ግን ሎኬሽኑን በትክክል አላውቀውም። በቃ በጣም ይደክማል። አሁን ምንድን ነው የሚያስፈልገኝ? ካርቶን፣ ፎይል፣ 2 አምፖል፣ ማቀፍ። ሄሎ ስማ ቤኩ እንትን ካርቶን ፈልጌ ነበር ማለት ነው። ከየት ልግዛ? የሆነ ከየት ላምጣ? ምን አይነት? ምንም አይዲያ የለኝም። የሆነ በቃ የምንም ካርቶን ይሁን ልክ ሱቅ ምናምን ነው የምጠይቀው? ሱቅ ምን ብዬ ነው የምጠይቀው? ካርቶን ባዶ ካርቶን አላቸው ልግዛ? የዘይት ካርቶን አንድ ፍሬ ልግዛችሁ አላቸው። ኦኬ እሺ። እንትንስ ፎይል ደግሞ ሱፐር ማርኬት ሌላ ምን? ላይት ልሰራ እኮ ነው በእናትህ፣ ከስተም ላይት ልሰራ ነው ቤት። ለምን የኔን ውሰድ ሪንግ ላይት አልኩህ እንዴ? ምን አባ ኖ አስወደድክብኛ። ስንት ነው አቅምህ? ሲጀምር አልፈልግም እንዴ ብሩ የለኝም። አሁን 3000 ብር ነው ያለኝ። አይ እንደዛ ከሆነ ይቅርብሽ እኮ። ግን ይሄን ላይት መስራት እችላለሁ። ለዛ እንትን ካርቶንና ፎይል ከዛ ላይ
አምፖል አለቀ። ኦኬ የት ነው? አሁን መገናኛ ነኝ። ኤርፖርት አሰጠኝም እሰጥሀለሁ። አሁን አልያዝኩትም እባክህ። በቃ መገናኛ ልምጣና ሄደን ትሰጠኛለህ። ምን መገናኛ ልምጣና ሄደን ትሰጠኛለህ። ኧረ የለም። ቆይ አሁን በእናትህ ቆይ ቪዲዮ እየቀረጽኩ ነው። ባይዘ የት? አሁን ኦልሬዲ ቪዲዮ እየቀረጽኩ ነው። ይሄ ራሱ ፖስት ይደረጋል። ፎን ኮሉ ይሄ ኮል ሪከርዱ ለምን ፈልጌው ነው። ሰማኝማ የት ነው ያለው? እነዚህ ሲምፕል ናቸው። ከሰፈር መግዛት ስለምችል ጀስት ወደ ቤት እየሄድኩ ነው። ሰፈር ደርሰናል። ሁለቱም ሳይድ ያለው ፕላስተር ፍለጋ እየዞርኩ ነው። ምክንያቱም ግድግዳው ላይ ግሪን ስክሪኑን አጣብቀዋለሁ። ፕላስተር አለ በሁለቱም በኩል ማጣበቂያ ያለው። አወቅሻት? የት ነው የሚሸጠው? ህንጻ መሳሪያ ነው። ደብል ሳይድ ቴፕ አለ። ማጣበቂያው ፕላስተር ነገር አባ ደብል ሳይድ ቴፕ አለ በሁለቱም በኩል ማጣበቂያ ያለው እንትን ፕላስተር እንትን ደብል ሳይድ ቴፕ አለ እንዴ? እስቲ አሳይ። ምንድነው? ካሜራ ነው? አዎ እየተቆጣጠርከን ነው? ኧረ ራሴን ነው እየቀረጽኩ ያለሁት። እስቲ የቱ ነው አልገባኝ። ሁለቱም በኩል ያጣብቃል ነው? እየተቆጣጠርን ነው። ኦኬ እስቲ ጥቁር ነው? ስንት ነች? እኔ ግን እንደዚህ አልነበረም የማውቀው ከለር የሌለው ምናምን ስል ይሄ ግን አይረቅም። አንዴ ከያዘ አሁን ሁሉም ነገር ተገኝቷል። ካርቶንና ፎይል ብቻ ነው የሚቀረን። ካርቶን ብቻ። እሺ ከምን እንደምጀምር አላውቅም። ምን እንዳለ ላሳያችሁ። ይቺ ናት አምፖሏ። እኔ እንጃ ትክክለኛውን ይሁን አይሁን የገዛሁት አላውቅም። አሁን ይሄን ካርቶን ሰወረውረውም ከታች እኔ ቤታቸው እየተንቀጠቀጠ ነው። እሺ ሁለተኛው አምፖል ሁለት ላይት ነው የፈለኩት፣ እንደዚህና እንደዚህ ላበራ ማለት ነው። ከዛ ፎይል አለ መብራቱን ያንጸባርቀዋል ነገር። እስቲ አላውቅም እንዴት እንደሚያንጸባርቀው ግን ብቻ ፎይል ነው የሚያደርጉት። አይሆፕ እሺ እዚህ ጋር ደግሞ ይሄ ደግሞ የግሪን ስክሪኑ መለጠፊያ ነው፣ ግን እንደዚህ አይነት አይቻልም። ይሄ ምንድነው? ምን እንደሆነ ቤት ነው የሚሰሩት መሰለኝ። ማስቲካ ነው ምንድነው? እኔ ማቀው ይሄኛውን ነው። እኔ ማቀው መጀመሪያ ምንድነው የምናደርገው? የአምፖሉ ማቀፊያ ላይ ኦኬ ሽቦ አለን። እሺ ይሄ እንደዚህ ከፈተና እዚህ ላይ ነው የሚታሰረው። አሁን የሁለቱም ሬዲ ነው ማለት ነው። ምንድነው አሁን ካርቶኑ ላይ እንገጥመዋለን። ያም ከአንድ ሰዓት በኋላ ሶስቱንም ላጣበቃቸው እየሞከርኩ ነበረ። ምንድነው ያተረፍኩት? እጄ ላይ ይሄ ነገር ማጣበቅና አሚር እጄ ላይ ያጣብቆ እንዳይላቀቅ ማድረግ ነው ያተረፍኩት። አንድ ሰዓት ሙሉ ስሞክር ነበር። ምንም አልመጣም፣ ምንም አይጣበቅም። ምን ቢያለኝ እና ይሻለኛል። ሴታፑን ሰርቼ ጨርሻለሁ። አር ዩ ሬዲ? ይሄን ይመስላል ማለት ነው። ይሄ ወንበር ሰዎች
እዚህ ጋር አንድ ኖርማል አምፖል አለ። ይሄ ቀጥታ ያበራል። እኔ እንጃ ሴታፑን ዝም ብዬ በግምት ነው ያደረኩት፣ ግን የሆነ አሪፍ ሉክ አለው። ኦኬ ማታ ሰርቼው ምናምን ነገር ተኛውኝና ስነሳም እንደተፈጠረ ገምቱ። እዩት። ይሄ ነገር ይቺ ነገር ለቀቀች እና ግድግዳው ላይ ተጣብቆ ችግር። ይህ ጥቁር ራሱ መግዛት አልነበረብን እና ከእኔ ባትማሩ እንኳን ከእኔ ስትማሩ። ምንድን ነው ያደረኩት? ላይቱ ብቻ ነው በቃ በትክክል የሰራሁት። አሁን ለግሪን ስክሪኑ መለጠፊያ ሌላ ነገር ያስፈልገኛል። ኔክስት ቭሎግ በጣም ያበደ ነው የሚሆነው። በትክክል ነው። አሁን ካሜራው አሁን የገባኝ ዛሬ እየሞከርኩ ነው የቀረጽኩት ማለት ነው። እና ስለ ካሜራ ብዙ ወሬ አበዛው። እየተሻሻለን ነው የምንሄደው። ስቲል የዛሬው እንትን ምንም አልተመቸኝም። የተመቻችሁ ግን ካላችሁ በቃ በጣም ነው ደስ የሚለኝ። ምክንያቱም ጀስት እኔ አልተመቸኝም፣ አያስጠላም። እኔ አልተመቸኝም ብለን እናስበዋለን። ቪዲዮ የተመቻችሁ ኮመንት፣ ሰብስክራይብ፣ ላይክ እያደረጋችሁ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ይመቻችሁ።